ኢትዮጵያ ውስጥ ሆናችሁ እንዴት ከአሊኤክስፕረስ ከአማዞን እቃ ማዘዝ እንደምትችሉ በዛሬው ቪዲዮአችን በጥልቀት እንመለከታለን። እነዚህ እቃዎች እንዴት ከአሊኤክስፕረስ ላይ እንዳመጣሁኝ እንዴት እንዳዘዝኩኝ እና እናንተም እንዴት ማዘዝ እንዳለባችሁ ምን አይነት እቃ ማዘዝ እንዳለባችሁ ያከፋፈል ሂደቱና የፖስታ ቤት ፕሮሰሱን በጥልቀት አሳያችኋለሁ። በተጨማሪም በኢትዮጵያ ብር እንዴት ወደ ዶላር ቀይረን ኢንተርናሽናል ፔመንቶችን መክፈል እንደምንችልና እንዴት ከፍለን እነዚህ እቃዎች ማምጣት እንደምንችል እንመለከታለን ማለት ነው። ከዛ ሲቀጥል ደግሞ ሌላኛው ጉዳይ ሊሆን የሚችለው ኢትዮጵያ ውስጥ ከገባ በኋላ ያለውን የፖስታ ቤት ፕሮሰስ ወይም የጉምሩክ ፕሮሰስ እንደየእቃዎቹ ስለሚለያዩ ምናልባትም ተለቅ ያሉ እቃዎች ከሆኑ ብዙ እቃዎች ከሆኑ በጉምሩክ ፕሮሰስ ውስጥ ማለፍ ስላለበት ያከፋፈል ሂደቱን በጥልቀት እንመለከታለን። እንደዚህ አይነት እቃዎች ከሆኑ ግን ቀጥታ ከፖስታ ቤት ስለምንቀበል ሂደቱን አንድ ባንድ እንመለከታለን ማለት ነው። በቪዲዮ መጨረሻ ላይ የምሰጣችሁ ቻሌንጅ ይኖራል። ይህን ቻሌንጅ ላሸነፈ ሰው ከነዚህ እቃዎች መሃል የሚሸልም ይሆናል። ከአሊኤክስፕረስ ላይ ከአማዞን ወይም ከሺን ላይ እቃ ለማዘዝ በዋናነት 3 ነገሮችን ከተረዳን ነገሮች ይቀሉልናል። የመጀመሪያው ፕላትፎርም የምንለው፣ ሁለተኛው ፔመንት ሜተድ፣ ሶስተኛው ሺፒንግ የምንለው ማለት ነው። ሺፒንግ ወይም ፖስታ ቤት ከደረሰ በኋላ ያለው ፕሮሰስ ማለት ነው። ፕላትፎርም ስንል አንዱ መምረጥ ይኖርብናል። አሊኤክስፕረስ፣ አማዞን፣ ኦርሼር፣ ሌሎችም ብዙዎች አሉ። በዋናነት ኢትዮጵያ ውስጥ የምንጠቀማቸው አሊኤክስፕረስን ሺን ስለሆነ ነው። እኔ በግሌ የምመክራችሁ አሊኤክስፕረስ የምትጠቀሙ መክራችኋለሁ ማለት ነው። ሁለተኛው ፔመንት ሜተድ፣ ኢትዮጵያ ውስጥ ሆነን ከውጭ ሀገር እቃ እንዳንገዛ ትልቅ ተግዳሮት የሚሆንብን ነገር ፔመንት ሜተድ ነው። እሱም በቀላሉ እንዴት እንደሆነ አሳያችኋለሁ። ሶስተኛውና የመጨረሻው ሀገር ውስጥ ከገባ በኋላ ያለውን እንዴት ነው እቃችንን የምንቀበለው፣ የጉምሩክ ፕሮሰሱና ከፖስታ ቤት እንዴት ነው እቃችንን የምንቀበለው የሚለውን አሳያችኋለሁ። እነዚህ ዋና 3 ነገሮች ከተረዳችሁ በኋላ እናንተም እቃ ማምጣት ትችላላችሁ። ለመሸጥ ሊሆን ይችላል፣ ለራሳችሁ ለመጠቀም ሊሆን ይችላል። አብራችሁን ቆዩ። ወደ አፕ ስቶር ወይም ፕሌይ ስቶር በመሄድ አሊኤክስፕረስ ብለን አፕሊኬሽን እናወርዳለን ማለት ነው። እዚህ ጋር ሰርች በተኑ ላይ አሊኤክስፕረስ ትሉ መጀመሪያ ላይ የሚመጣላችሁን ትጫኑታላችሁ ማለት ነው። እንደዚህ አይነት አማራጭ ያመጣላችኋል። ይሄኛው ከላይ ያለው አሊባባ ነው፣ ይሄ አሊኤክስፕረስ ነው ማለት ነው። ስለዚህ እኔ ከዚህ በፊት ስለምጠቀም ሞባይሌ ላይ ስላለ ኢንስታል የሚል ያመጣልኝም ኦፕን ነው የሚልልኝ ማለት ነው። ስለዚህ እናንተ ጋር ግን የሚያመጣው ኢንስታል የሚል ነው ማለት ነው። አፕሊኬሽኑን አውርዳችሁ ማጣቁ ከሆነ ማለት ነው ኢንስታል ታደርጉትና ኦፕን ትሉታላችሁ ማለት ነው። ኦፕን እንላለን። አሊኤክስፕረስ ኢንተርፌሱ ይሄንን ይመስላል ማለት ነው። ስትገቡ ስቶኩ ላይ ያሉት አይተሞች በዚህ መንገድ ያስቀምጥልናል ማለት ነው። ሆም ላይ ያለ የምንፈልገውን ሰርች የምናደርግበት ቦታ ነው። ካርታችን አለ። ካርት ላይ ሰብስበን እቃ መንገዛ ከሆነ ካርታችን እዚህ ጋር ተቀምጧል ማለት ነው። ስትገቡ ይሄንን ይመስላል ማለት ነው። መጀመሪያ እቃ ከመምረጣችን በፊት አካውንት መክፈት አለብን። መጀመሪያ ላይ አካውንት ለመክፈት አካውንት የሚለውን እንነካለን ማለት ነው። እኔ ኦሬዲ አካውንት ስላለኝ እዚህ ጋር አምጥቶልኛል ማለት ነው። እዚህ ፕሮፋይል ጋር እንደምትመለከቱት ለተምር ጋር ይላል ማለት ነው። እናንተ ግን ለመጀመሪያ ጊዜ ገብታችሁ ከሆነ ሳይን ኢን የሚል ነው የሚያመጣው ማለት ነው። እንዴት እንደሆነ ላሳያችሁ። እሺ
እኔ አካውንቱ ስላለኝ እንደዚህ አይነት ኢንተርፌስ ነው የሚያመጣልኝ። እናንተ ግን አካውንቱ ከሌላችሁ አስፈላጊው ዳታ ትሞሉና ሎጊን ትላላችሁ ማለት ነው። ካልሆነ ደግሞ አንድ ሺፒንግ አድሬስ ወይም ደግሞ ሞልተን አብረን ማየት እንችላለን ማለት ነው። ለምሳሌ ሴቲንግ ውስጥ ትገባላችሁ፣ ፕሮፋይል አለ፣ እዚህ ጋር አስፈላጊውን ዳታ ትሞላላችሁ፣ ስማችሁ አለ፣ ኢሜይላችሁ አለ። አንዳንድ ከሺፒንግ ጋር የሚደርሱባችሁን አንዳንድ ችግሮች መፈቱት በኢሜይል መጻጻፍ ስለምችሉ ኢሜይል አድሬሳችሁን እነሱም አዲስ ነገር ሲኖር ኢንፎርሜሽን አፕዴት ያደርጓቸዋል በኢሜይላችሁ በኩል። እንደዚህ አይነት እንትን ይኖረዋል ማለት ነው። ኢሜይላችሁን ትሞላላችሁ፣ ጾታ፣ እንደዚህ አይነት ነገር ግዴታም አለ። እሺ ዋናው ነገር ሺፒንግ አድሬሳችሁ ነው። ፕሮፋይሉ ብዙም ማተር አያደርግም። ሺፒንግ አድሬሳችሁን በትክክል ካልሞላችሁ እቃው አይሰጣችሁም ማለት ነው። እቃው አይሰጣችሁም። እኔ እዚህ ጋር 2 ሺፒንግ አድሬስ አለኝ። 2 ሺፒንግ አድሬስ የሞላሁበት ምክንያት በኋላ እነግራችኋለሁ። አንዱን ግን ላሳያችሁ። ለምሳሌ እዚህ ጋር ኤዲት ማድረግ እንችላለን። ሺፒንግ አድሬሳችሁን ስትሞሉ መጀመሪያ እዚህ ጋር የት ሀገር ነው? ኢትዮጵያ። ስማችሁን እኔ ለታመርጋ ብያለሁኝ። ስልክ ቁጥራችሁን ታስቀምጣላችሁ፣ አድሬሳችሁን፣ ሁሉን ነገር ትሞሉና የዚፕ ኮድ የአዲስ አበባ 1000 ስለሆነ ሁላችሁም አዲስ አበባ ያላችሁ ልጆች 1000 መሙላት ትችላላችሁ። ክፍለ ሀገርም ያላችሁ ከቦታ ቦታ ስለሚለያይ እሱን ጠይቃችሁ መሙላት ትችላላችሁ ማለት ነው። አዲስ አድ ማድረግ ከፈለጋችሁ እዚህ ጋር አድ ትላላችሁ። እዚህ እንደምታዩት ቀላል ነው ማለት ነው። እንመጣለን። እዚህ ጋር 2 አድሬስ የሞላሁበት ምክንያት ሺፒንግ አድሬሳችሁ በአንድ ሺፒንግ አድሬስ ብዙ እቃ ስታዙ ይቀረጥባችኋል። የመቀረጥ እድሉ በጣም ሰፊ ነው። ስለዚህ እኔ አንድ አካውንት አድ አደረግኩኝና በሌላ ሰው መታወቂያ ስለሚቻል መታወቂያ ያለው ሰው ማንኛውም ሰው ሄዶ ከፖስታ ቤት ሊቀበልላችሁ ስለሚችል እኔ በሌላ ሰው መታወቂያ አንድ አካውንት አድ አድርጌ እቃ ብዙ እቃ ማምጣት ስፈልግ ግማሹን በእኔ አካውንት ግማሹን በሱ አካውንት አመጣለሁ ማለት ነው። ለዛ ነው 2 አካውንት የሞላሁትኝ ማለት ነው። እሺ ሺፒንግ አድሬሳችሁን በትክክል ከሞላችሁ ልክ እቃው ሲደርሳችሁ በሞላችሁት ስልክ ቁጥር ከፖስታ ቤት ቴክስት ይላክላችኋል ማለት ነው። ስለዚህ እዚህ ጋር ያልገባችሁ ነገር ካለ ኮሜንት ላይ ይሄንን ፈጥነብናል ወይም እንደዚህ አልገባንም ሳትነግረን አልፋል ማለት ትችላላችሁ። ሺፒንግ አድሬሳችንን ከሞላን በኋላ እቃ ለማዘዝ አሁንም ብቁ አይደለንም። ምን ይቀረናል? የሚቀረን ነገር አንድ ክፍያ ነው። ክፍያ የምትፈጽሙበት ካርድ መሙላት አለበት። ካርድ ለመሙላት እዚህ ጋር ትገባላችሁ። እኔ በእነዚህ ካርዶች ነው ኦልሬዲ ክፍያ የምፈጽመው። ቪዛ ካርድ አለኝ፣ ማስተር ካርድ አለኝ ማለት ነው። የምጠቀምባቸውም አሉ፣ ኤክስፓየርድ ያደረጉም አሉ ማለት ነው። እናንተ ግን አዲስ ከሆናችሁ እዚህ ጋር አድ ኒው ካርድ የሚለውን ትሞላላችሁ ማለት ነው። እሱን ከነካችሁ በኋላ እንደዚህ አይነት ኢንተርፌስ ያመጣላችኋል። እዚህ ጋር ካርድ ላይ ያለውን 12 ዲጂት ነምበር እዚህ ላይ ትሞላላችሁ። ካርድ ላይ የሚሰጣችሁ ስም አለ። ቪዛ ካርድ የምትጠቀሙ ሰዎች ታውቁታላችሁ። እዚህ ጋር ያለውን ካርዱ ላይ ያለውን ዲቴል ትሞላላችሁ ማለት ነው። ካርዱ ላይ ያለውን ዲቴል ከሞላችሁ በኋላ ሴቭ ትሉታላችሁ። ስለዚህ አሁን ክፍያ የምትፈጽሙበትን ካርድ ዝግጁ አድርጋችኋል ማለት ነው። ስለዚህ ሺፒንግ አድሬሳችን ተዘጋጅቷል። ክፍያ የምንፈጽምበት ካርድ ተዘጋጅቷል። አሁን እቃ የምንመርጥበት ጊዜ ደርሷል ማለት ነው። ስለዚህ እቃ ለመምረጥ በሁለት አይነት መንገድ መምረጥ እንችላለን። ከፈለግን እዚህ ጋር ሰርች በማድረግ ካልሆነ ደግሞ ሆም ላይ በሚመጡልን እንትኖች የሱን ተመሳሳይ እቃዎች ስለሚያመጣልን ማለት ነው። ለምሳሌ ጊፍት ፎር ገርልፍሬንድ ብለው እንደዚህ አይነት እቃዎችን ያመጣልኛል ማለት ነው። ትመርጣላችሁ፣ የፈለጋችሁትን ትመርጣላችሁ። ከፈለጋችሁ ፊልተር ማድረግ ትችላላችሁ። እዚች ጋር ብዙ አይነት ኦፕሽን አስቀምጦልናል። መጀመሪያ ሺፒንግ የማይጠይቋችሁን ፍሪ ሺፒንግ ታበራላችሁ ማለት ነው። ከዛ በኋላ የተቀመጡላችሁ እንዳለ ፍሪ ሺፒንግ ናቸው። የሺፒንግ አትጠየቁም ማለት ነው። ስለዚህ እዚህ ጋር መጣችሁ ፊልተር ማድረግ ትችላላችሁ ማለት ነው።
ዲቴይሉ በዚህ መንገድ ያስቀምጥላችኋል። የእቃው ዲቴይል ነው እነዚህ። ጾታ እዚህ ጋር ስታይል አለ፣ ከለር መምረጥ ትችላላችሁ፣ ምን አይነት እንዲያመጣላችሁ የምትፈልጉትን ዲስካውንት የሆኑትን መምረጥ ትችላላችሁ። እዚህ ጋር ደግሞ ዋጋ ከዚህ እስከዚህ ባለው አቅማችን ነው ከ1000 እስከ 2000 ባለው ውስጥ ብለን መምራት እንችላለን ማለት ነው። ይሄንን ካረጋችሁ በኋላ ፊት ለፊት እዚህ ጋር ይመጡላችሁ። እናንተ በሞላችሁት ፊልተር ባረጋችሁት መሰረት እዚህ ፊት ለፊት ይመጣላችኋል ማለት ነው። ለምሳሌ አንድ ዕቃ ሳምፕል እንምረጥ። ይሄንን ማምጣት ፈለግን። የአንገት ሐብል የጆሮና የጣት ቀለበት ነው። እንነካዋለን። ስንነካው እዚህ ጋር ሪቪው መተን እናያለን። መጀመሪያ ሪቪው ላይ ሰዎች ገዝተው ፎቶ አንስተው ፖስት ያደርጋሉ። ጥሩ ዕቃም ከሆነ ኮሜንት ያደርጋሉ። ዕቃው ጥሩ ነው መጥፎ ነው ሬት ያደርጋሉ። እዚህ ጋር እነሱን ታዩና ሬቱ አሪፍ ከሆነ ሪቪው አሪፍ ከሆነ እርግጠኛ ከሆናችሁ በኋላ ከለር ተመርጣላችሁ። ፈለጋችሁት ከለር ይሄንን በመንካት ከለር ተመርጣላችሁ ማለት ነው። ፍሪ ሺፒንግ ነው። በእነዚህ ቀናት ውስጥ ይደርስላችኋል ተብላችኋል። ምን እናደርጋለን? ይሄንን ካርት ውስጥ እንጨምራለን ማለት ነው። ክፍያ ሰብስበን ስለምንከፍል የመንገዳቸውን ዕቃ ከመረጥን በኋላ አንዴ መክፈሉ ስለሚሻል አሁን ልግዛም ካላችሁ ይሄንን ግን ሰብስቤ አንድ ላይ ተጨማሪ ዕቃ ገዛለም ትልኳ አድ ካርት ትሉታላችሁ ማለት ነው። አድ ካርት ስታስገቡ ምን ያህል ብዛት ነው የምትፈልጉት ይላችኋል። አንድ ፍሬ ነው የምፈልገው በዚህ ከለር ብለን እዚህ ጋር ይሄ መጨመር 2 ማድረግ እንችላለን፣ 1 ማድረግ እንችላለን ማለት ነው። ስለዚህ ኮንቲኒው እንለዋለን ማለት ነው። ካርት ውስጥ ገብቶልናል። እሺ አንድ ዕቃን ጨምርና ፔመንት ሜተዱን እናያለን ማለት ነው። ግላስ እንደዚህ ያመጣልናል። ከዛን ፍሪ ሺፒንግ የሆኑትን እዚህ ጋር ትመርጣላችሁ። ከዛ በኋላ ይመጣ ፍሪ ሺፒንግ ናቸው ማለት ነው። ይሄንን ዕቃ ብንነካው ከለር እንመርጣለን። ዲስክሪፕሽኑ አለ። አንቲ ብሉ ነው። አንቲ ብሉ ግላስ ነው። ዲስክሪፕሽኑ አለ። ከዚህ ባለ ቀን ይመጣላችኋል ተብላችኋል። መተን እዚህ ጋር ሪቪዋችንን እናያለን። ሪቪው ላይ የተሰጡ ኮሜንቶችን እናያለን። ከዛ እሱ ነው አጥቱ ካርት ብዛት ያስመጣናል። አንድ ካርት ላይ ተቀመጠልን ማለት ነው። አሁን ምን ገዛውን ዕቃ መርጠናል። ስለዚህ እንመለሳለን። ካርት ላይ እንገባለን። ቅድም የመረጥናቸውን ዕቃዎች በዚህ መልኩ አስቀመጠልን ማለት ነው። እኔ ከዚህ በፊት የገዛኋቸው ያመጣኋቸው ዕቃዎች ስለሆኑ በዚህ መንገድ ያስቀምጣል ማለት ነው። እንደዚህ ሰሌክት ያደርግላችኋል። ቼክ አውት አድርጉ ይላችኋል። ድጋሚ ኮንፈርሜሽን እንድንሰጠው ይጠይቀናል ማለት ነው። ፔመንት ከመፈጸማችን በፊት ማለት ነው። የመጀመሪያው ነገር አድሬሳችሁን እዚህ ጋር አስቀምጡላችኋል። የሚመጣበት ቦታ ለማን ነው የሚመጣው? ይሄው ለኔ ለታምር ገያል ቁጥሩን አስቀምጦልኛል። መስቀል ፍላወር አዲስ አበባ ቂርቆስ ኢትዮጵያ እዚህ ፖስታል አድሬስ ተቀምጧል ማለት ነው። ስለዚህ ይሄኛውን የአንገት ሐብል ምናምን የመረጥነው እዚህ ጋር ተቀምጧል። የእጅ ሰዓታል ከዚህ በፊት የመረጥ ሰሌክት ያደረኩት ስላለ ካርት ላይ ያለ ስላለ ነው። እነሱን አስቀምጧቸዋል። በዚህ መንገድ አስቀምጧቸዋል ማለት ነው። ከዛን እዚህ ጋር ስትደርሱ እነዚህ አራቱ የክፍያ ካርዶች ናቸው። እኔ በእነዚህ የክፍያ ካርዶች ነው የምጠቀመው። የተለያዩ ካርዶች ናቸው ማለት ነው። ከየትኛው ካርድ ላይ ገንዘብ ልቁረጥ ይላችኋል። ታስመርጡታላችሁ አንዱን ማለት ነው። አንዱን ካስመረጣችሁት በኋላ ዕቃችሁን ቼክ ካደረጋችሁ ብዛቱን እዚህ ጋር መቀነስም መጨመርም ትችላላችሁ። እዚህ ጋር ባለችው ማይነስ እና ፕላስ በመንካት መጨመር መቀነስ ትችላላችሁ ማለት ነው። ይሄን ካደረጋችሁ በኋላ እዚህ ጋር ተመጡና ፔይ ነው ማለት ብቻ ነው ማለት ነው። ይሄንን ይመስላል። እኔ ካዘዝኳቸው ዕቃዎች ውስጥ እስቲ የመጣልኝን ዕቃ አብረን እንመለከታለን። እኔ ለራሴና ለጓደኞቼ ነበረ ግላስ ያዘዝኩት።
ግላሳችንን እስኛያለ በዚህ መልኩ ነው የመጣው እንደምታዩት ሺፒንግ አድሬስ ተጽፎበታል እንደዚህ አይነት ግላሶች መጥተውልኛል ማለት ነው ይሄኛው ደግሞ ለሴት ጓደኛዬ የአንገት ጌጣጌጥ ፈልጋ ነበር ይሄ መጥቶላታል ማለት ነው ሌሎች እነዚህ ግላሶችም በቢሮ ውስጥ ኮምፒውተር ላይ ረጅም ሰዓት ማሳለፍ ለሚፈልጉ ሰዎች የመጡ የአንቲብሉ የሆኑ ግላሶች መጥተውልኛል ማለት ነው እንደዚህ አይነት እቃዎች ብዙ ናቸው የመጡልኝ ማለት ነው እሺ እንግዲህ ያው ለኔ መጥቶልኝ እቃዎች ያዘዝኳቸው እቃዎች በስነ ስርዓት ባዘዝኩት መሰረት መጥተውልኝ ውድ ቤተሰቦች እንግዲህ የዛሬው ቪዲዮአችን ያያችሁትን ይመስል ነበር ያልገባችሁ ነገር ካለ ግር ያላችሁ ነገር ካለ ኮሜንት ሴክሽን ላይ ኮሜንት አስቀምጡልኝ ቪዲዮ እንዲሰራለት ከፈለጋችሁ ደግሞ በዛ ቶፒክ ላይ ቪዲዮ ሰራላችኋለሁ እርግጠኛ ነኝ ጥሩ ዕውቀት እንዳገኛችሁበት ተስፋ አድርጋለሁ አንድ የምመክራችሁ ነገር ቢኖር ግን ይህንን ቪዲዮ ተመልክታችሁ ባንዴ ብዙ ዕቃ እንዳታዙ ለምን እርግጠኛ እንድትሆኑ አንድ or ሁለት ሶስት ዕቃ ብቻ በማዘዝ ካያችሁ በኋላ ፕሮሰሱ ከገባችሁ በኋላ ከሪፒቴሽን ስለሆነ ዲቨሎፕ ምናደርገው ያኔ በደንብ ማዘዝ ትችላላችሁ ለመሸጥ ሊሆን ይችላል ለራሳችሁ ለመጠቀም ሊሆን ይችላል ያኔ በደንብ ማዘዝ ትችላላችሁ ይሄንን መክራችኋለሁ